ሰው ሆኖ ከሰው ጋር ሊጋጭ ባህሪያዊና ተፈጥሯዊ ጉዳይ ነው። ታዲያ በሰዎች መካከል የቆየ ጸብን መነሻ አድርገው የሚፈጸሙ ጥቃቶች ለሰዎች ህልፈት ምክንያት ሲሆኑም ይስተዋላል። ግለሰቦች በደልን ባሉ ሰው ላይ በውስጣቸው ለብዙ ጊዜያት ቂምንና አሉታዊ አስተሳሰብን በውስጣቸው ይዘው በመኖራቸው ምክንያት ለበቀልና እርምጃ እንደሚገፋፋቸው የስነ ልቦና ጥናቶች ያስረዳሉ። ግለሰቦች በቆየ ጸብና በያዙት አሉታዊ አስተሳሰብ ምክንያት እየተብሰለሰሉና ለረጅም ጊዜ የበቀለኛ ስሜትን ይዘው በሚቆዩበት ሰዓት ከሰባዊነት ያፈነገጠ ድርጊት አሊያም ጭካኔን በተሞላበት ሁኔታ የሰው ህይወት ሊያጠፉም ይችላሉ። የአቃቤ ሕግ ክስ መዝገብ እንደሚያስረዳው አባባ አረጋ የተባለው ግለሰብ ሰውን ለመግደል በማሰብ ከምሽቱ በግምት 2 ሰዓት ሲሆን በጃማ ወረዳ 07 ቀበሌ ሰንጌ እየተባለ ከሚጠራው ስፍራ ተገኝቷል። ግለሰቡ ከግል ተበዳይ ነጋ ክብረት ጋር በነበራቸው የቀደመ ጸብ መነሻ በማድረግ ቂምን ይዞ ይቆያል። የቀደመ ጸብን በሰላምና በእርቅ ከመፍታት ይልቅ ተከሳሽ በቀልን መርጧል። ታዲያ ግለሰቡ የግል ተበዳይን ለመበቀል መኖሪያ ቤቱ ድረስ በመሄድ በያዘው ክላሽ ተኩሶ በመምታት ነውረኛና ጭካኔ በተሞላበት ሁኔታ ህይወቱን እንዲያልፍ ያደርጋል። ቂም ተያይዞ ከመኖር ግልጽ ተነጋግሮ በቃ በህግም በምንም የሚያስቀጣው ነገር ከሆነ በህግ መሄድ ካልሆነ ለእግዚአብሔር አሳልፎ መስጠት እንጂ ቂም ጥሩ አይደለም። መቼም ቢሆን መገዳደል መፍትሄ አይሆንም። ለቤተሰብም ትልቅ ቂምና ጠባሳ ቤተሰብ ላይ አሳርፎ የሚያልፍ በደል የምናሸንፈው በፍቅር ነው። ክፋትን የምናሸንፈው በፍቅር ነው። ክፋት በክፋት መቼም ተሸንፎ አያውቅም። በመሆኑ ተከሳሽ በ1996 ዓመተ ምህረት የወጣውን የኢፌድሪ የወንጀል ህግ አንቀጽ 539 ላይ የተመለከተውን ድንጋጌ በመተላለፍ በከባድ ሰው መግደል ወንጀል የደቡብ ወሎ ዞን አቃቤ ህግ መምሪያ ክስ መስርቶበታል። ኃይሌ መንግስቴ ነኝ። በማናቸውም የፌደራል ፍርድ ቤቶች ጠበቃና የህግ አማካሪ። ከባድ የሰው ግድያ ወንጀል ማለት በወንጀል ህጋችን አንቀጽ 539 ስር ተደንግጎ እንደሚገኘው ሰውን ለመግደል አስቀድሞ በነበረ ሐሳብ ወይም ምክንያት በመነሳት ታቀደው ሲፈጸም እንዲሁም ደግሞ ለመግደል የተጠቀሙበት መሳሪያ ወይም ዘዴ ያገዳደሉ ሁኔታ የተለየ ጨካኝነት ወይም ጥላቻን፣ የተለየ ክፋትን፣ ነውረኝነትን፣ ግፍ የተሞላበት አደገኛ አይነት ሁኔታን በሚገልጽ መንገድ ሲፈጸም ነው። እንዲሁም ደግሞ በሌላ መልኩ ሰውን ለመግደል ወይም የወንብድና ወንጀል ለመፈጸም የተደራጀ ወንበዴ ቡድን አባል በመሆን ሲፈጸም እንዲሁም ደግሞ ሌላ ወንጀልን ለመፈጸም እንዲመቸው ወይም የተፈጸመን ወንጀል እንዳይገለጽ ለማድረግ ሲባል አስቦ ሰውን ሲገደል ከባድ የሰው ግድያ ወንጀል ተፈጸመ ይባላል። ቅጣቱም በእድሜ ልክ ጽኑ እስራት ወይም በሞት ያስቀጣል በማለት ይደነግጋል። የቅጣት አሰላልን በተመለከተ ደግሞ የፌደራል ጠቅላይ ፍርድ ቤት የቅጣት አወሳሰን ስሌትን በተመለከተ ያወጣው የቅጣት አወሳሰን መመሪያ ቁጥር 2006 አለ። እዚህ ላይም አንቀጽ 12 ስር ለወንጀሉ ደረጃና እርከን ወጥቶለት ይገኛል። ይህም ደግሞ እንደየምክንያቱ ብዛት እየታየ እርከን 38 እና 39 ስር ያርፋል ማለት ነው። ይህንን መነሻ በማድረግም የቅጣት ማክበጃ ብዛት ተደምሮ ከፍልና መጨረሻ ላይም ደግሞ የቅጣት ማቅለያ ብዛቶች ልክ ወደ ታች ተቀንሶ ዝቅ ተብሎ ተሰርቶ ውሳኔ ይሰጣል ማለት ነው። የዞኑ ፍርድ ቤትም በአቃቤ ሕግ የቀረቡለትን የሰውና የሰነድ ማስረጃዎች ካየና ከመረመረ በኋላ በተከሳሽ ላይ የጥፋተኝነት ብይን አስተላልፏል።